ሰላም የፊት አውራሪ ቤተሰቦች እንዴት ናችሁ? እንዴት ቆያችሁኝ? ይህ የተለመደው ሳምንታዊ የዊክሊ አናሊሲስ ጊዜያችን ነው። ታዲያ በዚህኛው ሳምንት እንግዲህ ጎልድ ላይ ያሉኝን እይታዎች አካፍላችኋለሁ። እንዲሁም ደግሞ በተወሰነ መልኩ ደግሞ ቢትኮይን ላይ የተወሰኑ አናሊሲሶችን እንሰራለን ማለት ነው። እንግዲህ ከጎልድ ስንጀምር ጎልድ ላይ እንደምታስታውሱት የስሪ መንዝ ቻርት ሲ ከነካ በኋላ ኤክስፔክቴሽናችን የነበረው 2.33 ላይ ሻርፕ የሆነ ሪቨርሳል ኤክስፔክቴሽን ነበር። ነገር ግን እንደዛ አልነበረም ሀፕን ያደረገው። በተወሰነ መልኩ 2.33ን መጣስ ነበረው። ስለዚህ ትንሽ ለትሬድ ከባድ የነበረ ጊዜ ነበረ። በተለይ ኤስኬን በተመለከተ ትሬድ ኤክስኪዩት ለማድረግ ትንሽ አስቸጋሪ የነበሩ ጊዜያቶች ነው ያለፉት ማለት ነው። ለምን ሲባል እሱ እንግዲህ ስሪ መንዝ ሲ ከገባ በኋላ ሲኩዌንስ ነበረን። እሱ ሲኩዌንሳችን ታርጌቱን ሪች ካደረገ በኋላ ሲ ሌቭልን ሪች ካደረገ በኋላ ሲኩዌንስ አልፈጠረም። 38% ሪትሬስመንት ያለው ሲኩዌንስ አልነበረንም ማለት ነው። ይሄ ደግሞ ከባድ እንዲሆን ያደርገዋል። ዊዛውት ሪትሬስመንት ሲኩዌንሶች የተቀጣጠሉ ነው የሚሄዱት እና ፊር ይፈጥራል። ካሁን ካሁን ይመለሳል 38 ይሰጠናል የሚል ፊር አለው ማለት ነው። ን ፋይናሊ በጣም ኤክስትሪምሊ ኦቨርቦት ሆነ። ስለዚህ እንደሱ አይነት ሙቭመንት ካየን በኋላ ነው ፕራይስ ዳምፕ ያደረገው። ፕራይስ ዳምፕ ሲያደርግ እንግዲህ ስሪ መንዝ ከገባ በኋላ ያለውን ይሄ ኤክስፔክትድ ነበረ። በጣም እንደዚህ እንደሆነ አይቀጥልም የነበረው፣ ምክንያቱም ሪትሬስመንት መስጠት ነበረበት። አትሊስት የዚህኛውን ሪትሬስመንት መስጠት ነበረበት። ከዚህ ከሲ ሌቭል ከወጣው ሎው ጀምሮ የነበረውን ሪትሬስመንት መስጠት ነበረበት። አሁን ግን ከሱም በላይ ነው። ይሄ ማለት እንዴት ነው? ኦልሬዲ ከዚህ ከስሪ መንዝ ሎው ጀምሮ እንትን ብናደርግ ጎልደን ዞን ውስጥ ነክቶ ነው የወጣው ማለት ነው። ስለዚህ ይሄ እንግዲህ አጠቃላይ ኦቨርኦል ደብሊውሲኤል ልንለው እንችላለን ማለት ነው። እሱም ደግሞ የካውንተር ሲኩዌንሱን ቼክ ስናደርገው ደግሞ ካውንተር ሲኩዌንሱ አብሮ ሲ እዚህ ጋር አላይን ያደረገበት ታይም ነው ያለው ማለት ነው። ሶ ፕራይስ እዚህ አላይመንት ላይ የሚያሳየው ሪያክሽን ሞር ኦፍ እዚህ ጋር ሪስፔክት የሚያደርግ ከሆነ ይህንን አላይመንቱን ሪስፔክት የሚያደርግ ከሆነ ወደ ላይ እንዲታሰብ ያደርገዋል። ድጋሚ ወደ ላይ መሄድም ከፈለገ ሞር ኦፍ እዚህ አላይመንቱ ቦታ ላይ ኤክስፔክት ይደረጋል ማለት ነው። በከፍተኛ መልኩ ቱዝ አፕሳይድ ሊሄድ ይችላል፣ ወይም ደግሞ ትልቅ ሲኩዌንስ ክሬት አድርጎ ወደ ላይ ፑሽ ሊያደርግ ይችላል ብለን ኤክስፔክት ልናደርግበት የምንችልበት ቦታ ነው። አንድ ይሄንኛው ነው። ካልሆነም ደግሞ ለጊዜው ወይም ደግሞ ከረንትሊ ባለው ሲቹዌሽን ሲኩዌንሶች አሉን፣ እነሱ የተጀመሩ ሲኩዌንሶች አሉን። እነሱም ማለት እንግዲህ ዋን ሀወር ላይ አክቲቭ ያደረገ ኦቨር ኤክስቴንድድ የሆነ ሲኩዌንስ አለ ወደ ሲ እየመጣ ያለ ማለት ነው። ከረንትሊ ከ1.44 እና 41 ነው እየተመለሰ ያለው። እዚህ ጋር ትልቅ ሲኩዌንስ የማይፈጥር ከሆነ ወይ አንድ ሙሉ ሲኩዌንስ ጨርሶ ይመለሳል፣ ካልሆነም ደግሞ ኮምፕሊት ሪቨርሳል ፕሌስ ስለሆነ ማለት ነው ይሄ። ካልሆነም ደግሞ ኮምፕሊትሊ ተርን ያደርጋል ማለት ነው ከዚህ ፖይንት ላይ። ነገር ግን አሁን ባለው የጂኦፖለቲካል ቴንሽኑ በተለይ ራሽያ እና ዩክሬን ላይ ረገብ ብሏል በዩኤስ ሚዲዬሽን አማካኝነት ማለት ነው። ሚዲዬተር ሆና ዩኤስ የእሱ ውጥረት እንትን ብሏል፣ ቀንሷል። እንዲሁም ደግሞ ላይክ አዲስ አሳይን የተደረገው የፌድ አለቃ እሱ ደግሞ እንደ ኤክስፔክት እንደሚደረገው አይነት እንትን አይደለም። ሬት ከት ቶሎ ራሽ ያደርጋል ተብሎ ኤክስፔክት የሚደረግ ሰው አይደለም ማለት ነው በባህሪው ወይም ደግሞ ካራክተሪስቲክሱ። ለዛም ነው ማሲቭ የሆነ ሴል ኦፍ የነበረው።
እንዲሁም ደግሞ የፕሮፊት ቴኪንግ ነበረ። ፕሮፊት ቴኪንግ እና እንዲሁም ደግሞ የሰውየው አሳይን መደረግ እሱ ይህንን ከፍተኛ የሆነ ማሲቭ የሆነ ሴል ኦፍ እንዲሁም ደግሞ የራሽያ እና የዩክሬን የነሱ መስማማት ሩመሩ ይህን ማሲቭ የሆነ ሴል ኦፍ እንዲኖር አድርጎታል ማለት ነው። ስለዚህ እነዚህ ዋና ምክንያቶቹ ናቸው ብለን ልንገልጸው እንችላለን ለዚህ ለካውንተር ወይም ደግሞ ለሪቨርሳሉ ማለት ነው። እንዲሁም ደግሞ ቴክኒካሊም ካየነው ደግሞ ዊዛውት ኤኒ ሪትሬስመንት እንደዚህ መሄድ ልክም አይደለም ቴክኒካሊ ማለት ነው። ድጋሚ እንኳን መገዛት ይሄ ከፍተኛ የሆነ ፊሪ ይፈጥራል። ቀጥ ያለ ዊዛውት ሪትሬስመንት ፕራይስ ሙቭ ሲያደርግ ፊሪ ይፈጥራል። ስለዚህ ልክ እንደዚህ አይነት ሪትሬስመንቶች ወይም ደግሞ ኮሬክሽኖች ያስፈልጉናል። ይሄንኛው ማሲቭ የሆነ ኮሬክሽን ነው። በሁለት ቀን ውስጥ ወደ 8000 ፒፕስ ምናምን ገደማ መውረድ በጣም ከባድ ነው። ግን ቢሆንም ኮሬክሽኖቹ ግድ ነበር ማለት ነው። ከፍተኛ የሆነ ሙቭመንት ስለነበረው ይሄ ኮሬክሽን ኤክስፔክትድ ነበረ። አሁን በቂ የሆነ ኮሬክሽን ሰጥቶናል። ስለዚህ ሲኩዌንሶችም ሎወር ታይም ፍሬም ላይ ስለሚኖሩን ፍሬም ስለያዘ ቻርቱ ራይት ነው፣ ለትሬድ ጥሩ ይሆናል። ስለዚህ ኤስኬ ላይ ትሬድ የምታደርጉ ሰዎች ሞር ኦፍ ለእናንተ ጥሩ ይሆናል። የፈርስት ኤክስፔክቴሽን ታርጌቱን ሂት ያደርጋል ነው። ዘዳውን ሳይድ መጥቶ እዚህ ጋር ታርጌቱን ሂት ያደርጋል። ስለዚህ እዚህ ጋር ያሉ ከቢ የተነሱ ሲኩዌንሶችን ከቢሲ የተነሱ ሲኩዌንሶችን እየሰራን ወደ ታች እንወርዳለን የሚል ኤክስፔክቴሽን አለ። ካልሆነም ደግሞ ወደ ላይም ሲኩዌንስ የሚፈጥርልን ከሆነ እነሱን ሲኩዌንሶች እየተከተለን እንሄዳለን። ይሄ ነው ጎልድ ላይ ያለኝ እይታ። አሁን ከረንትሊ ሲኩዌንስ እየፈጠረ ስለሆነ ሲኩዌንሶቹን ሎወር ታይም ፍሬም ላይ ያሉ ሲኩዌንሶችን ቻናል ላይ እየተመለከትናቸው እንሄዳለን። ግን ያው ሲኩዌንስ እየፈጠረ ስለሆነ ከረንትሊ ትሬድ ማድረግ የሚቻልበት ወይም ደግሞ ቀለል የሚልበት ወቅት ነው ብዬ አስባለሁ። ጎልድ ላይ ያለኝ እይታ ይሄ ነው። በተጨማሪ እንግዲህ ቢትኮይን ላይ የተወሰነ እይታዬን ሼር ላደርጋችሁ። ቢትኮይን ላይ እኔ ቢትስታምፕ ላይ ነበር አናሊሲስ የምሰራው የነበረው እና ቢትስታምፕ ላይ ከነበረው ኮንዲሽኖች አንጻር እንግዲህ ሎ ፕራይሱ $2 ነው የሚጀምረው። በጣም ሎ የሆነ ፕራይሱ ማለት ነው። $2 ነው የሚጀምረው። ስለዚህ $2 ጀምረን ታርጌት ሌቭሉን አይነካም ማለት ነው። እዚህ ጋር ታርጌት ሌቭሉን አይነካም። 126 ሺህ ገደማ ነው ታርጌት ሌቭሉ። እሱን ሳይነካ ነው ተርን ያደረገው ማለት ነው። ስለዚህ ኤክስፔክት ሳረግ የነበረው ኮንዲሽን ሆኖት መካከል አንደኛው አንድ ሲኩዌንስ ወደታች ጀምሮ ስለነበር እሱን ጨርሶ ይመለሳል የሚል ኤክስፔክቴሽን ነበር የነበረኝ እና ወደ ዴይሊ ወረድ ስንል አሁን ከረንትሊ ያለበት የመጨረሻው ሲ ሌቭል ብዙ ጊዜ ያው እንደምታስተውሉት ሲ ሌቭል ከሰፖርት ኤንድ ሬዚስታንስ ፖይንት አንጻር አብሮ አላይን ያደርጋል። ይሄንን ሰፖርት ሌቭል ሪስፔክት የሚያደርገው ከሆነ ኤክስፔክቴሽን ቱ አፕሳይድ ይሆናል። ይሄንን ሪስፔክት ካላረገው ክሪቲካል ወደ ታች ሊወርድ ይችላል። ነገር ግን ይህን ሰፖርት ሌቭል ሪስፔክት አድርጎ ሲኩዌንስ እየፈጠረ የሚሄድ ከሆነ ድጋሚ እስከ 127,000 ድረስ ሊመጣ ይችላል። እንግዲህ ቢትኮይንን ሆልድ ያደረጉ ትልልቅ ካምፓኒዎች አሉ። እነሱ ራሱ አቨሬጅ በቢትኮይን ሆልዲንጋቸው 78,000 ዩኤስዲ ገደማ ነው እና እዛ ፕራይስ ሌቭል ላይ ነው አቨሬጅ እንትናቸው ያለው ማለት ነው። ቢትኮይን ሆልዲንጋቸው ያለው ከዚህ ከወረደ ሎስ ውስጥ ነው የሚሆኑት ማለት ነው። ክሪቲካል ፖይንት ብዬ አስባለሁ አሁን ይሄ ያለበት ሌቭል። ስለዚህ ከዚህ ጋር የሚመለስ ከሆነ እና ሲኮንሶች የሚፈጥር ከሆነ ከኔክስት ዊክ ጀምሮ ወደ ላይ ፑሽ ሊያደርግ ይችላል።
እንግዲህ እስኪ ሁሉንም አብረን የምናየው ይሆናል። መሀል መሀል ላይ የሚፈጠሩ የሲኮንሶችን አብረን እያየናቸው እየተመለከትናቸው ግሩፕ ዲስከሽን እያደረግንባቸው እንሄዳለን። እስከዛው ድረስ መልካም ቆይታ፣ መልካም ጊዜ ይሆንላችሁ።